አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እኔ ጋር ሁሉ ሰላም። ዛሬ አብረን ቀለል ባለ መንገድ ፓስታ እንሰራለን ማለት ነው። የሚያስፈልገን ትንሽ ብዙም ነገር አይደለም፣ ትንሽ ነው። አንድ ካሮት፣ አንድ ድንች፣ አንድ ሽንኩርት እና ትንሽ ቀለል ባለ ነገር ነው የምንሰራው። እዚህ ጋር ካሮት ግማሽ ካሮት ፈቀፈኩኝ፣ አንድ ሽንኩርት ከትፌ አዘጋጅቻለሁ፣ አንድ ድንችን ፈቅፍቅ ያለው እና አንድ ቃሪያና አንድ ሁለት የሚሆን ነጭ ሽንኩርት ማለት ነው። አንድ ቲማቲም ያስፈልገናል። እዚህ ጋር ለፓስታዬ ውሃ ፈላሁ፣ ትንሽ የዘይት ጠብ አድርጌበት ከዛ ውሃው ከፈላልኝ በኋላ ፓስታዬን ጨመርኩ ማለት ነው። ትንሽ የዘይት መጥበሻ ላይ ያረኩኝና ድንቼን መጥበስ ጀመርኩ። ብዙ መጠበስ አያስፈልገውም፣ ብቻ ትንሽዬ ጠበስ እናደርገዋለን። እዚህ ጋር ይያያዛል። ብቻ ለክ እየቀረስኩም ስለሆነ ለማውጣት አልተመቸኝም ነበረ። እንደዚህ አድርጌ ከጨረስኩ በኋላ የከተፍኩትን ሽንኩርት ትንሽ የዘይት ጠብ አድርጌ እንደዚህ ያቀላሁት፣ ብዙም አልቀላም እና ነጭ ሽንኩርት ጨምረን አብረን እንጠብሰዋለን ማለት ነው። እኔ ነጭ ሽንኩርት አዘጋጅ ነው ያለኝ እና እንደዚህ አድርጌ ትንሽ ካማሰልኩ በኋላ እንደ ቲማቲም ትንሽ በሰል ያለ ቲማቲም ነው በደቃቅ ነው ከትፌ ጨመርኩበት። ከሁለት ደቂቃ በኋላ እንደዚህ ሆኖልኛል እና እዚህ ጋር ቆንጆ በርበሬ ትንሽ ጨመርኩኝ። ካሮቴን ጨመርኩ። ለአንድ ሁለት ደቂቃ ከደንኩት ማለት ነው። እዚህ ጋር ቅመም ሲፈልግ ስጋ ጥብስ የለኝም ፓውደር፣ ከዛ ወቀጥኩት ማለት ነው። የደረቀ ነበረኝ እኔ። እናንተ ፍሬሹም ካላችሁ እሱን መጠቀም ትችላላችሁ። እዚህ ቅድም የጠበስኩትን ድንች ጨመርኩበት። ትንሽ ተያይዞብኝ ነበረ እና ስጋ ጥብሱን ብዙ መልደቅ አለኝ። ጨመርኩበት ግማሽ ማንኪያ የሚሆን እዚህ ጋር ቃሪያ ጨመርኩኝ። በስሏል ማለት ነው። እዚህ ጋር ፓስታ ቅድም ያበሰልኩት ፓስታ ጨመርኩ ማለት ነው። እዚህ ጋር ለማማሰል በደንብ አልተመቸኝም እና እንደዚህ አድርጌ አማስዬ ይሄንን መስሏል ማለት ነው። ጨው ጨምሬ ያለውኝ ግን አላሳየኋችሁም። አንድ የምትፈልጉትን መጠን ጨው መጨመር። እኔ ከፓስታውን ትንሽ ጨምሬ ነበር በውሃው ፓስታ ላይ። በስተመጨረሻ ይሄንን መስሎ ወጥቷል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ።